አንዳንድ ሰዎች ምን ያደርጋሉ መሰላችሁ? ጓደኛችሁ ተመስለው ወዳጃችሁ ተመስለው ይቀርቧችሁና ከዛ ከሌላ ጋር ሰው ሆነው ያሟችሁ ስማችሁ ያጠፉና ውስጣቸው መጥፎ ይሰማቸዋል። ምን ያደርጋሉ? መጥተው እናንተን ያለ ምክንያት ይጠሏቸዋል፣ ወይም ደግሞ አንፍሬንድ ያደርጓቸዋል፣ አንፈለው ያደርጓቸዋል፣ አይናግሯችሁም። ለክ እናንተ በደለኛ እንደሆናችሁ የሆነ ነገር ተበድለው እንደጠው ያለ ምክንያት ብን ብለው ይሄዳሉ። ምክንያቱም ውስጣቸው የሚከረክራቸው ነገር ስላለ በደሉ ለእናንተ ለመስጠት ብለው ይሄዳሉ። እንደዚህ አይነት ሰዎች ከህይወታችሁ ጥርግ ብለው ያለ ምክንያት ሳይናገሩ፣ ምክንያቱም ወዳጅ እንደዚህ ያደረግሽኝ፣ እንደዚህ በደልሽኝ፣ ወይ እንደዚህ ያደረከኝ ብለው ነው የሚመጡ። እነዚህ ሰዎች ግን በቃ አኩርፈው ጥርግ ብለው ሲሄዱ እንኳንም ሄዳችሁ እንኳንም ከህይወቴ ጥርግ ብላችሁ ወጣችሁ ነው ማለት ያለባችሁ እንጂ ማዘን ምን አድርጌ ነው ምንም አላደረጋችሁ። ከመሬት ተነስቶ ማይናገር የሄደ የሆነ ነገር ስላለበት እንደ ምን ነው ሳትቀድመኝ ልቅደማት ነው እንጂ የሚወዷችሁ ሰው መጥተው እንዲህ ለምን ትኛለሽ፣ ለምን እንደዚህ ታደርጊያለሽ፣ ሐቁን ካንቺ ሰምተው ወይ ካንተ ሰምተው ነው የሚሄዱ። ጥርግ የሚሉ ከሆነ ግን መንገዱ ጨርቅ ያልግልጋችሁ ብላችሁ ሁለተኛ ተመልሳችሁ ከእንደዚህ አይነት ሰው ጓደኛ መሆን መቅረብ የለባችሁም። ይቅር በላችሁ ግን እንዳትቀርቧቸው። እሺ፣ በጣም ነው የምወዳችሁ፣ በጣም ነው ማክበራችሁ። የተባረከ ቀን ይሁን።